ወንድሞቼ ሸርሸር አድርጉና ለክቡር ጠቅላይ ሚኒስትሩ አድርሱልኝ። ይሄ ድርጅት እዚህ የምትመለከቱት ድርጅት ቤቴን አፍርሶ ሜዳ ላይ የጣለን ድርጅት ነው። ቤታችንን አፍርሶ ሜዳ ላይ የጣለን ድርጅት ነው። ከዚህ በፊት ደውለው እያስፈራሩ ነበረ። በዛ አለሳካ ስላቸው አሁን ደግሞ ስልኬን ጠልፈው ክትትላቸው ጀምረዋል፣ ወይ ደግሞ ከጀመረም ቆይቷል። ምናልባት እነሱ ዛሬ ይሆናል ያገኘው ብሎ ያስቡ ይሆናል። እኔ ቆየሁኝ ካየሁም ለናንተ ነው ዛሬ የማደርሰው። ይሄው ኢንኬዝ ምንም ነገር ተፈጥሮ የኔ ህይወት ቢያልፍ ሚስቴና ልጄን አደራ ለኢትዮጵያ ህዝብ ሰጥቻለሁ ማለት ነው። አመሰግናለሁ። ሞትን ፈርቼ እውነትን አልቀብርም። ሞትን ፈርቼ እውነትን አልቀብርም። ውድ ኢትዮጵያውያን እህት ወንድሞቼ የከበረ ሰላምታዬ ባላችሁበት ይድረሳችሁ። ወንጀለኛን በማጋለጥ ብቸኛው ታጋይ ስለራስ ጉዳይ አማኖ ፉሪ ደደፍ ይባላል። ታቁኛላችሁ። አመሰግናለሁ። ክቡር ጠቅላይ ሚኒስትር አብይ አህመድ አሊ የሰፈራችሁ ምንሻ አይደለንም ብሎ ግልጽ አማርኛ ተናግረዋል። አማርኛ ስለምንችል ማለት ነው። ልክ ኖት ክቡር ጠቅላይ ሚኒስትር የሰፈራችን ምንሻ እንዳልሆኑ እናውቃለን። በዚህ በእኔ ደረጃ ደግሞ የእርሶን ስም ጠርቼ እዚህ ጋር ማሳየቴ ቢከብደኝም ለማን ልጩ ለማን እንደምጨው ለማን መልስ ስላጣን ነው እስከዛሬ ድረስ ስማቸውን እያነሳን የምንወያየው። ውድ ኢትዮጵያውያን እህት ወንድሞቼ አድምጠን እንመለስ። የኢትዮጵያ ሕዝብ ጥቃት አይወድም። የትኛውም ሰፈር ያለው ሰው ጥቃት ስለማይወድ በእንጉርጉሮ በዘፈን በግጥም ይቆጣል፣ ይሞታል ለነፃ ለመሆን። ነፃ ከሆነ በኋላ ግን የያዘውን ወረዳ የያዘውን ዞን አክብሮ አያስተዳድርም። ለዲሞክራሲ ይታገላል፣ አፋኝ ይሆናል። ሌብነት አልቦ ይታገላል፣ አንደኛ ሌባ ይሆናል። ነፃ ከሆነ በኋላ ማስተዳደር ይቸገራል። እንደሰማችሁት ነው። በጣም ደስ ይላል። የገለጹበት አገላለጽ በጣም የሚገርም ነው። ለነፃነታችን በምንችለው ልክ እንታገላለን። እኛ ደግሞ ነፃነታችንን የቀማን ይሄ ድርጅት ነው። ይሄ ድርጅት ወንጀለኛ ድርጅት ነው። እርሶ በተገኙበት ጊዜ በተገኙበት ቦታ 2 ጊዜ የተመረቀ ድርጅት ነው። 2 ጊዜ መሰረት ድንጋይ ያስቀመጡበት ድርጅት ነው። ይሄ ድርጅት ብዙ ሰው አፈናቅሏል። ከዚህ በፊትም 2-3 ጊዜ ተናግሬያለሁ። ብዙ ሰው አፈናቅሏል። ወንጀለኛ ድርጅት ነው። አንድ ሳይሆን 2 ጊዜ እንዴት ይመረቃል? 3 አመት ከምናምን ቦታውን ሳያለማ ቁጭ አድርገው ለማን ነው ያስቀመጠው? መሰረትና ፕላኑ ለሚቀጥለው ትውልድ ወይ ደግሞ ለኢትዮጵያ ሀገራችን የተሻለ ሆስፒታል እንገነባለን ተብሎ አስቡት። በጣም የሚገርም ነው ዛሬ የምናገረው። ሆስፒታል ለሚቀጥለው ትውልድ ወይ ደግሞ ለሀገራችን ትልቅ ሆስፒታል እንገነባለን ተብሎ ዛሬ ያለው ጤነኛ ማህበረሰብ ቃል ገብተው እንሰጣቸዋለን ብሎ ሁሉ ነገር እናሟላለን ብሎ ተፈራርመን ቃል ተግባብተን ጨርሰን ሰፈሩን ካፈረሱ በኋላ ካዱ። ቢሮ እንኳን የት እንዳለ አይታወቅም። በእህት ወንድሞቼ ጥቆማ ምክንያት የት እንዳለ እኔ ደርሼበታለሁ። ነግራቸዋለሁም እነግራቸዋለሁ። የነገራችሁኝ እህት ወንድሞቼ ደግሞ ከልብ የመነጨ ምስጋናዬን አመሰግናለሁ። በመቀጠል ደግሞ አንድ ወንድሜ እስቲ ሰምተን እንመለስና ከእናንተው ጋር እንወያያለን። ዛሬ ሰፋ ያለ ነገር ነው ያለኝ። ከይቅርታ ጋር ትብብራችሁ አይለኝ። ልሶማ ዘወትር ማክሰኞና አርብ አዳዲስ ስለ ፕሮጀክት የተሰሙ መረጃዎችን በቋሚነት ወደ እናንተ እያደረስኳችሁ እገኛለሁ። ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ የሚለውን በተን በመጫን የዞንን ቤተሰብ እንቀላቀል። ሀሳብ አስተያየትም ካላችሁ ኮመንት ላይ ልታደርሱኝ ጻፍ ልታደርጉልኝ ትችላላችሁ ማለት ነው። ኦኬ፣ እዚህ ጋር ነው ዋናው ነጥብ። ሀሳብህን በኮመንት ከመግለጽ እንደኔ እንደዚህ ይፋ ወጥቶ ሌብነቱን መናገር ምን ትላለህ ወንድሜ? እንደኔ እንደዚህ ይፋ ወጥቶ ሌብነቱን መናገር ደግሞ በቂ ነው። ላንተ ጽፌልሃለሁ።